በዚህ ቪዲዮ በፍጹም ችላ ማለት የሌለባቸውን 5 የካንሰር ምልክቶች እናያለን። እነዚህን የካንሰር ምልክቶች ችላ ካላችሁ ብዙ ችግር፣ ብዙ መዘዝ ይዞባችሁ ይመጣል። አንደኛ፣ የማያቋርጥ የሆድ ህመምና ማቅለሽለሽ። በሆዳቸው ውስጥ ህመም የሚሰማችሁ ከሆነ እንዲሁም የማያቋርጥ ማቅለሽለሽ የሚሰማችሁ ከሆነ በተለይ ከሆድ ማበጥ፣ ከሆድ መነፋትና ከምግብ ፍላጎት መቀነስ ጋር ከመጣ ይሄ ጉበትና የጣፊያ ካንሰር ሊያሳይ ይችላል። እንዲሁም በሴቶች ላይ የሚከሰተውን የማህፀን ካንሰር ሊያሳይ ይችላል። ሁለተኛ፣ የሽንት መለወጥ። ሽንት ሲሸኑ የሚያማችሁ ከሆነ በተለይ የሚያቃጥላችሁ ከሆነ እንዲሁም የሽንት ቀለም መቀየርና በተደጋጋሚ መሽናት የፊኛ ካንሰር በመባል የሚታወቀው ካንሰር ሊያሳይ ይችላል። በተለይ የሆድ ድርቀትና የሽንት ቤት አጠቃቀም ለውጥ ካያችሁ፣ ልክ በሰገራ ላይ ያልተለመደ ለውጦች ካያችሁ ይሄ የአንጀት ቁስለት ምልክት ቢሆንም የትልቅ አንጀት ካንሰር ምልክት ሊሆን ይችላል። ሶስተኛ፣ በቆዳ ላይ የሚፈጠር እብጠት። እንደ ጉንፋን ያለ በሽታ ከአንገት ስር እብጠት ጋር ሊታይ ይችላል። በተለይ ጉንፋኑ ለቋችሁ እብጠት ማይጠፋ ከሆነ ብዙ አይነት ካንሰር አይነቶች ሊያሳይ ይችላል። ለምሳሌ እብጠቶች መጠንና ቀለም፣ መልክ የሚለዋውጡ ከሆነ የቆዳ ካንሰር ሲያመለክት፣ እንዲሁም በሴቶች ላይ እብጠቱ እንደዚህ ከሆነ የጡት ካንሰር ሊያሳይ ይችላል። አራተኛ፣ ያልታሰበ ክብደት መቀነስ። በድንገት በፍጥነት ክብደት መቀነስ አንዱ የካንሰር ምልክት ነው። ነገር ግን ብዙ አይነት ካንሰሮች ሊያሳይ ይችላል። በተለይ የኢሶፎገስና የሳምባ ወይንም ደግሞ የጨጓራ ካንሰር ሊያመለክት ይችላል። ምንም ክብደት የመቀነስ ሙከራ ሳታደርጉ በፍጥነት ውፍረት መቀነስ ከታየ ዶክተር ልታዩ ይገባል። በተለይ በሁለት ወር ውስጥ ከ5 ኪሎ ግራም በላይ ከቀነሳችሁ። አምስተኛ፣ የማያቋርጥ ድካም። እንደዚህ ስላችሁ ስራ ሰርታችሁ ወይንም ስፖርት ሰርታችሁ የሚደክማችሁን ድክመት አይደለም። ምንም ነገር ሳትሰሩ እረፍት ወስዳችሁ እንዲሁም ከእንቅልፋችሁ ስትነሱ የሚደክማችሁ ከሆነ የደም ካንሰር ሊሆን ይችላል። ግን ይህ ብቻውን በቂ አይደለም። ስለ ወገብ የሰራሁት ቪዲዮ እዚህ ጋር አስቀምጥላችኋለሁ፣ ተመልከቱት።